ሰላም እንዴት ናችሁ? ድንቅ የአባቴ ልጆች ያልተገባችሁ ስፍራ በሚል ሀሳብ ከኔ ጋር የተወሰነ ደቂቃዎች የእግዚአብሔርን ቃል እንከፋፈላለን። ይህ ትምህርት ለብዙዎቻችሁ መልስና መፍትሄ እንደሚሆን ሙሉ ለሙሉ እርግጠኛ ነኝ። ያልተገባችሁ ስፍራ። እኔ ወንድማችሁ አገልጋይ ዳዊት አበበ ነኝ። ይሄንን ትምህርት ለብዙዎች ሼር እያደረጋችሁ እንዲሁም ሰብስክራይብ ያላደረጉ ሰብስክራይብ እንዲያደርጉ እየጋበዛችሁ ይህን ትምህርት እንድትከታተሉ በአክብሮት እጠይቃለሁ። ሁለተኛ ዜና መጽሐፍ ምዕራፍ 26 ቁጥር 16 ላይ አንድ ሀሳብ እንመለከታለን። በዛን ጊዜ ኦዚያን የሚባል አንድ ሰው ነበር እና መጽሐፉ ሲናገር በበረታ ጊዜ ልቡ ለጥፋት ታበየ፣ አምላኩንም እግዚአብሔርን በደለ ይለናል። ከዛ ዕጣንን ለማጠን ወደ ቤተ መቅደሱ ገባ። ወዳጆች ያልተገባችሁ ስፍራ ማለት ምን ማለት ነው? ያልተገባን ስፍራ ወይም ደግሞ የማይመለከተን ስፍራ። በጣም ብዙ ሰዎች ያልተገባቸው ቦታና ያልተገባቸው ስፍራ ላይ ገብተው ነው ለልብ ስብራትና ከእግዚአብሔር ሀሳብም የሚወጡት። ምን ማለት ነው? ኦዚያ ከነገሰ በኋላ በረታ። በበረታ ጊዜ ነው የሚለው መጽሐፍ። በጣም በበረታ ጊዜ ልቡ ለጥፋት ታበየ። ስለዚህ ምንድነው የምትረዱት? አንዳንድ መታበዮች የሚመጡት በበረታችሁ ጊዜ፣ ያገኛችሁ ጊዜ፣ ገንዘብ ያገኛችሁ ጊዜ፣ ዝና ያገኛችሁ ጊዜ፣ መኪና፣ ቤት፣ የተለያዩ ነገሮችን ባገኛችሁ ጊዜ ልባችሁ ለመታበይ ክፍት ይሆናል። ከታበየ ደግሞ አመፃን ለማስነሳት እንዲሁም ደግሞ ሰዎችን ለመበደል ልባችሁ ይነሳሳል። ለምንድን ነው ልብ የተነሳሳው ሲባል በብዙ ነገር ስለተደራጃችሁ፣ ገንዘብ ስላላችሁ፣ ቤት ስላላችሁ፣ የሆነ መኪና ስላላችሁ፣ ዝና ስላላችሁ፣ ዝና የሌላችሁን ሰዎች ምንም የሌላችሁን ሰዎችን ለመበደል ወይም ለማንቋሸሽ ልባችሁ ይታበያል። ወዳጆቼ በበረታችሁ ጊዜ ልባችሁን ከጠበቃችሁ ከእግዚአብሔር ጋር ትስማማላችሁ። ልባችሁን ግን ካልጠበቃችሁ እመኑ፣ እያንዳንዱ የምታገኟቸው ስኬቶች፣ ድሎች መታበይን ያመጣል። አገልጋዮች በምታገለግሉበት፣ ዘማሪዎች በምትዘምሩበት ጊዜ፣ ሰራተኞች በምትሰሩበት ጊዜ፣ በእያንዳንዱ ነገራችሁና እንቅስቃሴያችሁ ስኬትን ስታገኙ ቀጣይ ልባችሁ ወደ መታበይ ነው የሚመጣው። ወደ መታበይ ከመጣ ደግሞ እግዚአብሔርን ወደ መበደል ነው የሚመጣው። ስለዚህ ልባችሁን አጥብቃችሁ ከያዛችሁ፣ ልባችሁን ከጠበቃችሁ ከእግዚአብሔር ጋር ተስማምታችሁ ሩቅ መሄድ ትችላላችሁ። ኦዚያን በበረታ ጊዜ ለጥፋት ልቡ ታበየ። ከዛ አምላኩን እግዚአብሔርን በደለ። ምንድን ያደረገው? ኦዚያን የማይመለከተውን ነገር አደረገ። ምን አደረገ? ዕጣን ለማጠን ወደ ቤተ መቅደስ ገባ። ወደ ቤተ መቅደስ እሱ መግባት አይፈቀድለትም። እሱ የሀገር ንጉሥ ነው። ቤተ መቅደሱን እንዲቆጣጠሩ፣ ስርዓቱን እንዲፈጽሙ፣ የአምልኮ ስነ ስርዓት ሁሉ እንዲያደርጉ የተሰጣቸው የአሮን ዘሮች ናቸው። እነዚህ የአሮን ዘሮች አሉ፣ ካህናቶች አሉ። ካህናቶች ነው እዛ ገብተው ዕጣን ማጠን ማገልገል የሚችሉት። ኦዚያን ግን ልቡ ስለታበያ ለጥፋትም ስለበረታ ወደ ቤተ መቅደሱ ገብቶ ዕጣን አጠናለዋል። ዕጣንም አጠነ ይላል። እግዚአብሔር በዚህ ነገር አዘነበት። ከዛ ካህናቶቹ ግን እየተከተሉ ኦዚያን ተው፣ ይሄ ነገር ላንተ አልተገባም፣ ይሄ ስርዓት የሚሰራው ለአሮን ልጆች ነው፣ ለተመረጡ ሰዎች ነው፣ ይሄ ነገር ላንተ አይገባም፣ ተው እያሉት ገባ፣ አጠነ። በዚህ ሰዓት ላይ ግንባሩ ላይ ለምጽ ታየበት ይላል። ያልተገባው ስፍራ ሲገባ ለምጽ ታየበት። ከዛን ካህናቶች አባረረው፣ አስወጡት። ኦዚያን ንግስና ላይ ነው መቀመጥ ያለው። ንግስና ላይ በሱ ዙሪያ ያሉትን ነገሮችን ነው መቆጣጠርና መግዛት ማስተዳደር ያለበት እንጂ የካህናት ስራ ጋር ሄዶ ያልተገባው ወይም ስፍራው ያልሆነ ቦታ ላይ ሄዶ ዕጣን ማጠን አይገባውም ነበር። ግን ልቡ ስለታበየ፣ ለጥፋት ልቡ ስለታበየ፣ አሁን እግዚአብሔርንም ስለበደለ ወደዛ ገብቶ ግን ማጠን ፈለገ። ምክንያት እግዚአብሔር ደግሞ አይሆንም። ምን አለ መሰላችሁ? ስርዓት አለ፣ አሰራር አለ። ኦዚያ ያልተጠራበት ቦታ ነው ሄደው። ያልተጠራበት ቦታ ላይ ሄዶ ነው ቁስል የወጣበት፣ ለምጽ የወጣበት። ይህንን ለምጽ የወጣበት ደግሞ እግዚአብሔር። አያችሁ ወዳጆች፣ ያ ንጉሱ ኦዚያን ያልተገባው ስፍራ ሄዶ
ለምጽን ይዞ ከመጣ እኛ በጣም ብዙ ጊዜ ያልተገባን ስፍራ ሄደን ነው ብዙ በሽታዎችን ይዘን የምንመጣው። ብዙ ችግሮችን፣ ጥያቄዎችን ይዘን የምንመጣው ያልተገባን ቦታ ሄደን ነው። የማይመለከተን ስፍራ ላይ ገብተን ነው። ወዳጆቼ ምንድን ነው እናንተ ማድረግ ያለባችሁ? በሚመለከታችሁ ቦታ ላይ ሆናችሁ ስለሚመለከታችሁ ጉዳይ ሀሳብ መስጠት ትችላላችሁ። ስለማይመለከታችሁ ጉዳይ ሀሳብ መስጠት ወደ እናንተ ጥፋትን ያመጣል፣ ቁስልን ያመጣል፣ ስብራትን ያመጣል። ለዛ ነው ብዙ ሰዎች በማይመለከታቸው ነገር እየገቡ ነው። በሰው ትዳር በማይመለከታቸው በሰው ትዳር ውስጥ ሀሳብ ይሰጡና በዛ ሀሳብ ተጠያቂ ይሆናሉ። የማይመለከታቸው ለምሳሌ ያን የሚመለከተው ሰው አለ። ስለዚህ ለሚመለከተው ሰው መተው ነው እንጂ እኔ ያገባኛል አውቃለሁ ብሎ ማድረግ ጥፋትን ወደኛ ያመጣል። ወዳጆቼ ብዙ ማወቅ ወደ መታበይ ያመጣናል። ያመጣን መታበይ ደግሞ ለጥፋት እንድንሆን ያደርገናል። ይኸውላችሁ አንድን ነገር ስለምታውቁት ብቻ አታደርጉትም። ምክንያቱም ያንን እንዲያደርጉ የተሰጣቸው ሰዎች አሉ። እነዛ ሰዎች ቢያደርጉት ነው መፍትሄ ሊያመጡለት የሚችሉ። አይ እኔ አውቀዋለሁ ነገሩን ብላችሁ ካደረጋችሁ ጉዳዩን ታውቃላችሁ ማለት ይመለከታችኋል ማለት አይደለም። በማይመለከታችሁ ነገር ገብታችሁ ጦስ ይዛችሁ ነው የምትወጡት። እናንተ ላይ ሰበብን፣ ፍርድን፣ ህመምን፣ በሽታን፣ ስብራትን፣ ተጠያቂነትን ይዛችሁ ነው የምትወጡት። አያችሁ፣ ለምሳሌ ሰባኪ ከሆንክ አንተ ሳውንድ ሲስተም አጠገብ ምንም ማሰብ አይመለከትም። እዛ ጉዳይ አይመለከትም። እዛ የሚመለከታቸው ሰዎች አሉ። ሰባኪ ከሆንክ ዝማሬ አካባቢ አይመለከትም። እዛ ሂጅ እኔ ያስተባብራለሁ እኔ እንዲያደርጋለሁ ማለት አይመለከትም። እዛ የሚመለከታቸው ሰዎች አሉ። ለሚመለከታቸው ሰዎች መስጠት ነው እንጂ አንተ ሀሳብ መስጠት ያለብን አንተ በሚመለከት ቦታ ላይ። ልክ እንዲሁ ዘማሪ ሆናችሁ ሰባኪዎችን በተመለከተ አይመለከታችሁም። አያችሁ፣ በማይመለከታችሁ ነገር ሀሳብ ሰጥታችሁ አገልግሎታችሁ ብዙ የሚደረገው የሚበላሽባችሁ፣ መንፈሳችሁ የሚታሰረው። ከዛ ያን መንፈስ ቅዱስ ኃይል መድረክ ላይ የምትቆሙት ከዚህ የተነሳ አያችሁ፣ በማይመለከታችሁ ነገር አትሉ። ቦታችሁ ያልሆነ ቦታ ላይ ደግሞ አትሂዱ። ቦታችሁ አይደለም፣ ተጠያቂ ትሆናላችሁ። ኦዚያን ቦታው ያልሆነበት ቦታ ሄዶ ነው የተቀጸፈው። እግዚአብሔር ይቀጽፍ። ያልተጠራችሁ ቦታ ላይ የማይመለከታችሁ እሱ ብቻ ጥሪያችሁ ያልሆነ ቦታ ላይ አንተ ውስጥ ቃል እየተብሰለሰለ ወርሺፕ ውስጥ ምን ሰራለህ? ማገልገል መስበክ ውስጥ ላይ ራብ እያለ ቃል መንደር ነው፣ ሰባኪዎች መንደር ነው መሆን ያለብህ እንጂ ወርሺፕ መንደር ምን ታደርጋለህ? ሄደህ ቮካል ምናምን እየሰራ ለምን ጊዜን ታጠፋለህ? አንተ አርፈህ ቃል ላይ መሆን ያለብህ። ልክ እንደ ዘማሪዎች እዛ አገልጋዮች አካባቢ ምንም አስቡ። እናንተ ውስጣችሁ ላይ መዝሙር እየተፍለቀለቀ ከሆነ እንደዚህ አይነት አትሞስፌር ያለበት ቦታ ላይ ነው እንጂ መገኘት ያለባችሁ። ሰባኪዎች ጋር እዛ ማህበር ምንም አሰሩ እናንተ አይመለከታችሁም። እዛ ነገር ውስጥ መግባት የለባችሁ። ሰባኪ ሆነ ስነ ጽሁፍ ውስጥ ምን ትሰራለህ? ዘማሪ ሆነ ስነ ጽሁፍ ውስጥ ምን ትሰራለሽ? አንቺ መውጣት ነው ያለብሽ ከዚህ። ምክንያቱም ውስጥሽ ላይ ላለው ነገር ነው ቦታ መስጠት፣ ጊዜ መስጠት ያለብሽ። ቦታሽ ያልሆነበት ቦታ ላይ ሄደሽ ጊዜሽን ነው የምታባክኝ፣ ጉልበትሽን ነው የምታባክኝ። ስለዚህ እዛ የምታወጡትን ጊዜ እዛ የምታወጡትን ጉልበት ውስጣችሁ ላለ ነገር ኢንቨስት ብታረጉት የበለጠ ፍሬያማ ትሆናላችሁ። ስለዚህ ከማይመለከታችሁ ቦታ ውጡ። በሰው ነገር ጣልቃ አትግቡ። በራሳችሁ ጉዳይ ላይ አተኩሩ። በራሳችሁና ለራሳችሁ የሆነ ነገር ላይ አተኩሩ። እግዚአብሔር በሰጣችሁ ነገር ላይ አተኩሩ። በማይመለከታችሁ ስፍራ አትግቡ። ይህንን ማድረግ ለራሳችሁ ይጠቅማል።
እዚህ ምድር ላይ እስካላችሁ ጊዜ ድረስ እቺ ብታደርጉ በጣም ትርፋማ ትሆናላችሁ። በማይመለከታችሁ ነገር ካልገባችሁ ጥፋት ወደ እናንተ አይመጣም። ለዛ ነው አያችሁ ብዙ ሰዎች ለምንድን ነው የሚጠጡት የሚሰክሩት? ወደኋላ ቼክ ብታደርጉ ያልተገባቸው ስፍራ ሄደው ነው የሚጠመዱት። ከኔ ጋር ናችሁ? አያችሁ ያልተገባቸው ስፍራቸው ያልሆነ ቦታ ላይ ሄደው ተጠምዶ ይመጣሉ። የሆነ ነገር ይዘው ይመጣሉ። ተለክፈው ይመጣሉ። ቦታቸው ያልሆነበት ቦታ ላይ ሄደው ከቦታችሁ ከተነቃነቃችሁ ነገርን ይዛችሁ ትመጣላችሁ። ሐሜትን ይዛችሁ ትመጣላችሁ። በሽታን ይዛችሁ ትመጣላችሁ። አብዛኛው ሰው ለምንድን ነው የሚታመመው? እግዚአብሔር ፈቅዶ አይደለም። ኦዚያ ለምጽ እንዲወጣበት ያደረገው ያልተገባው ስፍራ መግባቱ ነው። ብዙ ሰዎች የሚታመሙበት አንዱ ምክንያት ያልተገባቸው ነገር አድርገው ነው። መግባት የሌለባቸው ቦታ ላይ ገብተው በሽታን ይዘው ይመጣሉ። ማድረግ የሌለባቸው ነገር አድርገው በሽታን ራሳቸው ላይ ያመጣሉ። ችግርን ራሳቸው ላይ ያመጣሉ። ያልተገባቸው ቦታ ነው፣ ያልተገባቸው ስፍራ ነው። አንተ ዘማሪ ሆነ ዘፈን መንደር ምን ትሰራለህ? አንተ ሰባኪ ሆነ ምን ትሰራለህ? ጫጫታ መንደር ምን ትሰራለህ? ጠጅ ሰፈር ምን ትሰራለህ? ሐሜት መንደር ምን ትሰራለህ? አገልጋይ ከሆንክ ያንተ አትሞስፌር ያለ አካባቢ ላይ መዋል ያለብህ እንጂ ከአንተ አትሞስፌር ውጭ ወደሆነበት ቦታ ላይ መዋል፣ እዛ ከዋልክ ጥፋትን ወደ ራስ ታመጣለህ። በማይመለከታችሁ ነገር እንዳትቀሩ። ወዳችኋለሁ። ተባረኩ። በእኔ ወንድማችሁ አገልጋይ ዳዊት አበበ ነኝ። ተባረኩ።